ሰላም ጤና ይስጥልኝ። የኢትዮ ቴክኖሎጂ ሶሉሽን ቤተሰቦች ዛሬ በ2026 የቴክኖሎጂ ዓለም ትልቁ መነጋገሪያ የሆነውን ሳምሰንግ ጋላክሲ ዜድ ፎልድ 8 በዝርዝር እናያለን። የዚህን ስልክ ዲዛይን፣ የካሜራ ጥራት፣ አዲሶቹን የጋላክሲ AI ባህሪያት፣ የባትሪ ቆይታና በጨዋታ ላይ ያለውን አፈጻጸም በዝርዝር እንፈትሻለን። በመጨረሻም ይህን ያህል ገንዘብ አውጥቶ መግዛት ይገባል ወይም አይገባም የሚለውን አብረን እንወስናለን። ቪዲዮውን እስከ መጨረሻው ተመልከቱ። ስልኩን ገና በእጃችሁ ስትይዙት የሚሰጣችሁ የመጀመሪያው ስሜት ፕሪሚየም የሚለው ቃል ነው። ሳምሰንግ በዚህኛው ሞዴል ላይ የመታጠፊያ ንድፍን እጅግ አሻሽሎታል። ቀደም ሲል በነበሩት ሞዴሎች ላይ የሚታየው ስልክ ሲታጠፍ በመካከሉ የሚኖረው ክፍተት ወይም ጋፕ አሁን ሙሉ በሙሉ ጠፍቷል። ቀጭንነቱ በኪሳችሁ ውስጥ ሲገባ መደበኛ ስልክ እንጂ የሚታጠፍ ስልክ አይመስልም። እንዲሁም ክብደቱ ከቀደሙት ስልኮች ይልቅ እጅግ የቀለለ ነው። ይህም በእጅ ይዞ ለመጠቀም በጣም ምቹ ያደርገዋል። ሲዘጋ መደበኛ ስልክ ነው፣ ሲከፈት ደግሞ በኪሳችሁ የሚያዝ ትንሽ ታብሌት ይሆናል። ይህ የሁለት ዓለም ጥምረት በእውነት ድንቅ የሆነ አሰራር ነው። አሁን ደግሞ ወደዚህ ስልክ ትልቅ ሳቢ ክፍል እንምጣ። ስክሪኑ ውስጠኛው ትልቅ አሞሌድ ስክሪን የሚያቀርበው የህብረ ቀለም ጥራት የሚያስደምም ነው። ፊልም ስትመለከቱ፣ የዩቲዩብ ቪዲዮዎችን ስትከፍቱ ወይም ሶሻል ሚዲያ ስትጎበኙ ቀለሞቹ እጅግ ደማቅና ግልጽ ናቸው። 120 Hz ሪፍሬሽ ሬት ስላለው ስክሮል ስታደርጉ ወይም መተግበሪያዎችን ስትቀያየሩ እጅግ ለስላሳ ወይም ስሙዝ የሆነ እንቅስቃሴ አለው። ከዚህም በተጨማሪ ቀጥተኛ የፀሐይ ብርሃን ባለበት ቦታ እንኳን የስክሪኑ ብሩህነት ወይም ብራይትነስ ከፍተኛ ስለሆነ ምንም አይነት የመታየት ችግር የለበትም። መሃል ላይ ያለው የታጠፈው መስመር ሙሉ በሙሉ ጠፍቷል ማለት ባይቻልም ቪዲዮ ሲታዩ ግን በፍጹም አይታያችሁም። ወደ አፈጻጸም ስንመጣ ዜድ ፎልድ 8 እውነተኛ ሞኒስተር ነው። ባለው እጅግ ዘመናዊ ፕሮሰሰር ምክንያት ብዙ መተግበሪያዎችን በአንድ ጊዜ መክፈት በጣም ቀላል ነው። ለምሳሌ በአንድ በኩል ዙም ስብሰባ ላይ ሆናችሁ በሌላ በኩል ማስታወሻ መጻፍ እና ከስር የዩቲዩብ ከፍታችሁ ደግሞ ማየት ትችላላችሁ። ስልኩ ምንም አይነት ላግ አያሳይም። ጌም ለሚጠቀሙ ሰዎች ደግሞ ይህ ስልክ ህልም ነው። PUBG ሞባይል እንዲሁም ኮል ኦፍ ዲዩቲ እና እጅግ ከባድ የሚባለው ገንሻይ ኢምፓክት እነዚህን ጨዋታዎች በከፍተኛ ግራፊክስ እና ፍሬም ሬት ከ60 እስከ 120 ያለምንም ችግር ያስኬዳል። የሙቀት መቆጣጠሪያውም ስለተሻሻለ ረጅም ሰዓት ስትጫወቱ ስልኩ አይሞቅም። የቪዲዮ እና የፎቶ ኤዲቲንግ የምትሰሩ ሰዎችም በፍጥነቱ ትደመማላችሁ። አሁን ደግሞ የዚህ ስልክ አእምሮ ወደ ሆነው ክፍል እንምጣ። ጋላክሲ AI በ2026 AI ስልኮች ዋና መወዳደሪያ ሆኗል። ሳምሰንግ ደግሞ በዚህ የላይኛው ቦታን ከፍተኛ የሆነ ቦታ ይዟል። ይህ ስልክ ህይወታችሁን የሚያቀሉ በርካታ የAI ባህሪያት አሉት። አንደኛ፣ ሰርክል ኦፍ ሰርች በማንኛውም ስክሪን ላይ ያለን ምስል ወይም ጽሑፍ በጣታችሁ በመንካት በማድረግ ብቻ ወዲያውኑ መፈለግ ትችላላችሁ። ሁለተኛ፣ AI ፎቶ ኤዲቲንግ ከፎታችሁ ላይ የማይፈለግ ሰው ወይም ዕቃን በቀላሉ ማጥፋት ወይም ቦታውን መቀየር ይችላል። ሶስተኛ፣ ላይቭ ትራንስሌት በስልክ ጥሪ ወቅት የምታወሩትን ቋንቋ በቀጥታ ወደ ሌላ ቋንቋ ይተረጉማል። አራተኛ፣ AI ኖት አሲስት እና ቮይስ ትራንስክሪፕት የድምፅ መቅረጫው የምታወሩትን ጽሑፍ አድርጎ ከመቀየር ባለፈ ዋና ዋና ነጥቦችን አጭር አድርጎ ሰመሪ ይሰጣችኋል። ሌላውና አምስተኛው AI ራይቲንግ አሲስታንት መልእክት ስትጽፉ የቃላት አጠቃቀማችሁን አስተካክሎ ፕሮፌሽናል ወይ በሆነ መንገድ ያዘጋጅላችኋል። ለይዘት ፈጣሪዎች እንዲሁም ቢዝነስ ሰዎች እኒህ ባህሪያት በየቀኑ በትንሹ ከ1 እስከ 2 ሰዓት ያተርፍላችኋል ማለት ነው። ቀጣዩ ጥያቄ የዜድ ፎልድ 8 ካሜራ ዋጋውን ይመጥናል ወይስ አይመጥንም? በቀን ብርሃን የተነሱ ፎቶዎች እጅግ ጥራት ያላቸው፣ ዝርዝራቸው ወይም ዲቴል ግልጽ የሆነ ቀለማቸውን ተፈጥሯዊ ነው። በምሽት ደግሞ ናይቶግራፊ ባህሪው ድቅድቅ ባለ ጨለማ ውስጥ እንኳን ብርሃን አሳድጎ ጥራት ያላቸውን ፎቶዎች ይሰጣችኋል። ለቪዲዮ ደግሞ 4K 8K ቪዲዮዎችን በጥራት ይቀርጻል። ፍሌክስ ሞድ
ስልኩን እንደ ትሪፓድ አጥፋችሁ መሬት ላይ በማስቀመጥ በዋናው ካሜራ ራሳችሁን እያያችሁ ለቲክቶክ እና ለዩቲዩብ ሾርት መቅረጽ ትችላላችሁ። ይህ ለይዘት ፈጣሪዎች ትልቅ ጥቅም ነው። ታዲያ ይህን ሁሉ ትልቅ ስክሪን እና ኤአይ የሚያንቀሳቅሰው ባትሪ ምን ያህል ይቆያል የሚለው ነው። በመደበኛ አጠቃቀም ማለትም ማህበራዊ ሚዲያ፣ ስልክ ጥሪ፣ ትንሽ ቪዲዮ ማየትና ኤአይን በመጠቀም ባትሪው ሙሉ ቀኑን ያለምንም ስጋት ያቆይላችኋል። እንዲሁም ፈጣን ቻርጂንግ እና ዋይርለስ ቻርጂንግ ስለሚደግፍ በአጭር ጊዜ ውስጥ ቻርጅ አድርጋችሁ ወደ ስራችሁ መመለስ ትችላላችሁ። ባትሪው ከቀድሞው ፎልድ 7 የተሻለ ቅልጥፍና አለው። እሺ፣ የቪዲዮአችን ዋና ክፍል ላይ ደርሰናል። ጥቅሙና ጉዳቱን በአጭሩ እንመለከታለን። የዚህ ስልክ ጥሩ ጎኖች እጅግ ውብና ቀጭን ፕሪሚየም ዲዛይን፣ አስደናቂ ትልቅ አሞሌድ ስክሪን፣ እጅግ ፈጣን አፈጻጸም እና የጨዋታ ብቃት እንዲሁም ስራን የሚያቀሉ ድንቅ የጋላክሲ አይ ባህሪያት፣ ለቪዲዮ ስራዎች ምቹ የሆኑ ካሜራዎች አጠቃቀምን ይዟል። የዚህ ስልክ ደካማ ጎኖች ውስጥ ዋጋው ነው። አሁን ቢሆንም እጅግ ከፍተኛ ነው። ለብዙ ሰው ውድ ሊሆን ይችላል። በሀገራችን እንዲሁም ከ300,000 በላይ ዋጋ ሊያወጣ ይችላል። የሚታጠፍ ስልክ ልምድ ለሌላቸው እንዲሁም የሚታጠፍ ስልክ ልምድ ለሌላቸው ጀማሪዎች ትንሽ ጊዜ ሊወስድ ይችላል። ይህ የስልኩ ደካማ ጎን። እንግዲህ የመጨረሻው ጥያቄ ሳምሰንግ ጋላክሲ ዜድ ፎልድ 8 መግዛት ይገባል? መልሱ በ2026 ከሚገኙ የሚታጠፉ ስልኮች መካከል ዜድ ፎልድ 8 የቴክኖሎጂ ቁንጮ ነው። ከፍተኛ አፈጻጸም፣ ዘመናዊ ኤአይ፣ ትልቅ ስክሪን እና የቅንጦት ስሜት የሚፈልጉ ከሆነ እንዲሁም በቂ በጀት ካላችሁ ይህ ስልክ በእርግጥም ምርጥ ምርጫችሁ ነው። ቪዲዮውን ከወደዳችሁ አሁኑኑ ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁም ሼር አድርጉት። እናንተስ ስለዚህ ስልክ ምን ታስባላችሁ? ዋጋው ይገባዋል ወይስ ውድ ነው? አስተያየቶቻችሁን ከስር ኮሜንት ላይ ጻፉልን። ጤና ይስጥልን።